ብዙ ሰዎች እየጸለዩ እንኳን ይሄንን ነገር አንደርስታንድ ያደርጉት። ለምንድነው ሊሚት የምደረገው እያገለገልኩኝ? ለምንድነው ይሄን ያክል የቢዝነስ እየሰራሁኝ ሊሚት የምደረገው? ይሄንን ሚስጥር ነው የምነግራችሁ። አንድ ሰዎች አሁን በህልማቸው ያሉ ለምንድነው የድሮ የሀያቴ ቤት የሚሄደው? ለምንድነው አጎቴ ጋር የሚሄደው? የሆነ ኦልተር አለ። እሱን መሰዊያ እንድትሰብሪ ጌታ እየፈለገ ያንን ብሬክ ካደረጋችሁት፣ ያንን ከሰበራችሁት ህይወታችሁ ላይ ለሁሉም ሆል እንደ ፋሚሊ እንደ ዘር ነው መለቀቅ የሚሆንላችሁ። ኃይል ተሰምቶኝ ነው። ኢየሱስ ጌታ ነው። ለሆነ ሰው የሆነ ነገር እየተሰበረለት ነው። ማሳታካያ ማስያታ ቬናሱ አንታኪያ የሆነ ሰው በኢየሱስ ስም ተሰበረለት። ሰላም የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሁሉ መልካም። ዛሬ የብዙዎቻችሁን አይን የሚከፍት መልእክት ነው ይዤላችሁ የመጣሁት። ዛሬም ማስተምረው በረከቶቻችሁ እንዳይለቀቅ የሚያደርጉ ነገሮችን ነው የምነግራችሁ። አንዳንዶቻችሁ ብዙ ትንቢታዊ ቃል አላችሁ። አንዳንዶቻችሁ ትላልቅ ፖቴንሻል አላችሁ። ነገር ግን ስቲል ፐርሰናሊም እንደ ፋሚሊም በረከታችሁ ተይዟል። እነዚህም ነገራችሁ 3 እና 4 ጥበቦች በህይወታችሁ ላይ አፕላይ ካደረጋችሁት በእውነት ነው የምላችሁ ብዙ በረከቶች በህይወታችሁ ላይ ይለቀቃሉ። ስለዚህ ይሄ ትምህርት፣ ይሄ መልእክት ለአገልጋዮች፣ ለቢዝነስማኖች፣ ለተማሪዎች፣ ለሁሉም ነው። በረከታችሁን እየያዙ ያሉ ነገሮችን ነው ዛሬ የምነግራችሁ። ይህንን ትምህርት ሳስተምር ከእናንተ የሚጠበቀው ላይክ አድርጎ መጀመር፣ ለብዙዎች እንዲደርስ ሼር ማድረግ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ጌታ ኢየሱስ አብዝቶ ይባርካችሁ። ቀጥታ ወደ ትምህርት ይገባለሁ። በረከቶቻችሁ እንዳይለቀቁ ከሚያደርጉት የመጀመሪያው ነገር የፋሚሊ ፓተርን ይባላል። ይኸውን በመንፈሳዊም ሳይድ አሳያችኋለሁ፣ ፊዚካል በሆነ ሳይድ አሳያችኋለሁ። ብዙ ሰዎች እየጸለዩ እንኳን ይህንን ነገር አንደርስታንድ አያደርጉት። ለምንድነው ሊሚት የምደረገው እያገለገልኩኝ? ለምንድነው ይህን ያክል የቢዝነስ እየሰራሁኝ ሊሚት የምደረገው? ይህንን ሚስጥር ነው የምነግራችሁ። ከዚህ ልጀምርላችሁ። ከእግዚአብሔር የተካፈላችሁት ባህሪ አለ። መንፈሳችሁ ከእግዚአብሔር የተካፈለው ማንነት አለ። መጽሐፍ ከመለኮት ባህሪ ተካፋዮች ሆናችኋል ይላል። ሌላ ደግሞ ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጠ። አይታችኋል። ከእግዚአብሔር የተካፈላችሁት ያገኛችሁት ማንነት አለ። የተካፈላችሁት ባህሪ አለ። መንፈሳችሁ ይህንን ነገር ተካፍሎታል። ይህኛው ፊዚካል ማንነታችሁ ደግሞ ከእናትና ከአባታችሁ የተካፈለው ማንነት አለ። ዲኤንኤ አለ። እናቷን ነው የምትመስለው፣ አባቱን ነው የሚመስለው። ባህሪው ቁጭ ተመሳሳይ ነው። ከእናትና ከአባታችሁ የተካፈላችሁት ማንነት አለ። አንዳንዶቻችሁ ደግሞ አብራችሁ ስታድጉ የተካፈላችሁት ካልቸር አለ። ስለዚህ ቀላል ኤግዛምፕል ልስጣችሁ። እግዚአብሔር በአንተ ውስጥ ያስቀመጠው ጸጋ ለብዙዎች እንድትሰጥ ከሆነ፣ ለብዙዎች እንድታካፍል ከሆነ ይህንን ግሬስ ይሰጣል። ነገር ግን እናት ጋር ወይም አባት ጋር ወይም የሌላው የፋሚሊ ሜምበር ጋር ስቲንጂ ከሆኑ፣ ስስታም ከሆኑ፣ የማይሰጥ ካለ፣ በእንደዚህ አይነት ካልቸር ካደክ፣ በእንደዚህ አይነት ነገሮች እየተማርክ ካደክ ማለት ነው አንተ ውስጥ ያለው ጊፍት፣ አንተ ውስጥ ያለው ግሬስ ሙሉ ለሙሉ አይሰራም። አንተ መስጠት እየፈለክ እንኳን ለምን እንደማትሰጥ አታውቅም። እጅ ይታሰራል፣ ሁሉ ነገር ይታሰራል። ይህናውን በኢየሱስ ስም ብለ አይደለም የምትሰብረው። መጀመሪያ እንደዚህ አይነት ባህሪ፣ እንደዚህ አይነት ነገር ከየት ነው የተካፈልኩት? ስለዚህ ይሄንን ነገር ብሬክ ማድረግ መቻል አለብህ። ለምሳሌ መጽሐፍ ቅዱስ ላይ አብርሃምን ስታዩት ማለት ነው አብርሃም ወደ ግብጽ ሲወርድ ማለት ነው ሳራን እህቴ ነች ብሎ ሲዋሽ ታዩታላችሁ። በእርግጥ ሌላ ፓርት ላይ እህቱ እንደሆነች መጽሐፍ ይናገረናል፣ ግን ሚስቱ አድርጓታል። ሄዶ ለግብጽ ሰዎች ያለው እህቴ ነሽ ነው ያለው፣ እንዳይገሉት ፈርቶ ማለት ነው። ስለዚህ አብርሃም ጋር የሆነ ውሸት ነበረ።
ይስሐቅም ጋር ስትመጡ ተመሳሳይ ወደ ግብፅ ሲወርድ ማለት ነው ተመሳሳይ ርብቃ ላይ እንደዚህ ያደረገ። ያዕቆብ ጋር ደግሞ ስሙ ሁላ አታላይ ሆኗል። ሲያጭበረብር ሲዋሽ አይታችኋል። የሆነ የፋሚሊ ፓተርን አለ። አዲስ ኪዳን ላይ ይመጣላችኋል። አዲስ ኪዳን ላይ ይሄ ነገር አልተሰበረልንም ወይ የሚሉ ሰዎች አሉ። እንደዚህ አይነት ነገር ቆሟል ብለው የሚያስቡ ሰዎች አሉ። አንድ እውነት ምነግራችሁ ጌታ ኢየሱስ የከፈለላችሁን መስቀል ላይ የከፈለላችሁን ዋጋ በትንሣኤው የሰራውን ስራ በዚህ ነገር አምናችሁ ወክ ስታደርጉ ይህንን ነገር ሁሉ በኃይል ትሰባብሩታላችሁ። ለምን አንዳንዶቻችሁ ማለት ነው ክርስቲያኑ ናችሁ አይደለም የፋሚሊ ፓተርን ይቅርና ማለት ነው አጋንንቶችን የጨለማን ኃይል እንኳን የምትፈሩ ሰዎች አላችሁ። ጨለማ በእናንተ ላይ ማለት ነው ኃይል የሚኖርበት ታይም እንኳን አለ። ከእግዚአብሔር ኃይል ይልቅ ድግምትን የሚፈሩ ብዙ ሰዎች አሉ። ግን ኢየሱስ መስቀል ላይ እኮ አሸንፎታል። ኃጢአትን የሚፈሩ ሰዎች አሉ። ኢየሱስ እኮ መስቀል ላይ አሸንፎታል። ስለዚህ ኢየሱስ መስቀል ላይ በሽታ ብዙ ነገር አሸንፏል። ነገር ግን ይህንን አምነው ወክ የማያደርጉ ሰዎች ብዙ አሉ፣ ዝም ብሎ የሚናገሩ ማለት ነው። ስለዚህ አሁን የፋሚሊ ፓተርንም ማለት ነው ብዙ ሰዎችን እየያዘ ነው፣ እየያዛቸው ነው። የፋሚሊ ፓተርን ማለት ነው አንተ ለምሳሌ ፖፑላር እንድትሆን ሶሻል ሚዲያውን ተቆጣጠረ፣ ቢዝነሱን ተቆጣጠረ፣ ፖለቲካው ላይ ሊሆን ይችላል። ጌታ ይህንን ግሬስ ሰጥቶ እያደግበት ያለው ካልቸር ማለት ነው በይሉኝታ የሚጠቃ ከሆነ እናተ አባተ በይሉኝታ የሚያዙ አይነት ሰዎች ከሆኑ ማለት ነው አንተ ማለት ነው በብዙ ነገር ነው የምትያዘው። ብለሲንጉ መገለጥ አይችልም። ስለዚህ ይሄኛው የፋሚሊ ፓተርን ማለት ነው ብዙ ሰዎችን ይዟል። እስቲ ራሳችሁን ቼክ አድርጉ። በኃይል ማገልገል እፈልጋለሁ፣ የእግዚአብሔር ኃይል እንዳለኝ ይሰማኛል። ግን ምንድነው እየያዘኝ ያለው ነገር? አንዳንዶቻችሁ ተመለሱና እዩ ፋሚሊ ጋር ተመሳሳይ ካራክተር ታያላችሁ። ስትፈሩ ታያላችሁ። ይሉኝታ ሲይዛችሁ ታያላችሁ። ተናዳጆች ስትሆኑ ታያላችሁ። የምትበሳጩ አይነት ሰዎች ስትሆኑ ታያላችሁ። ከየት ነው የመጣ ይሄ? እዩ። ምንድነው እየያዛችሁ ያለው? እኔ ራሴን ቼክ አድርጌያለሁ። አንዳንዶቻችሁ ደግሞ አደገኛ ለስት ምኞት ሊሆን ይችላል። ይሄ ፋሚሊያችሁ ጋር የነበረ ነው፣ ወይ እናታችሁ ጋር ወይ አባታችሁ ጋር አደገኛ የሆነ ምኞት፣ የማይሆኑ ለስቶች፣ የመጠጥ ሊሆን ይችላል፣ የብዙ ነገር። ከየት ነው ይሄ የመጣው? አታውቁትም። ያ ነገር እየያዛችሁ ነው። ያንን ነገር ብሬክ አድርጋችሁ ካልወጣችሁ ማለት ነው እናንተ ጋር ፉሊ መገለጥ አይችልም፣ ሙሉ ለሙሉ መገለጥ አይችልም። እንዲገለጥ ደግሞ መጀመሪያ የነገርኳችሁ ነገር አለ። ክራይስት ኮንሸሱ ነው። ኢየሱስ እኔ ክራይስትን ነው መስለው እግዚአብሔር የሰጠኝን ነገር ሙሉ ለሙሉ እየገለጥኩ ኖራለሁ እንጂ በእንደዚህ አይነት ፐርሰናሊቲ አልኖርም። ኢየሱስን ሲያደርግ ያያችሁትን ነው ማድረግ ያለባችሁ። የምትሰብሩት እሱን እያያችሁት ነው። እሱ ጋር እንደዚህ አይነት ባህሪ ከሌለ ብሬክ አድርገው ስበረው። ስለዚህ ብዙዎቻችሁን እያያዛችሁ ያለው ካራክተር ነው፣ እያያዛችሁ ያለው ባህሪ አለ። ሁለተኛው ደግሞ እዚሁ ጋር ፋሚሊ ጋር ስፒሪት አለ፣ መንፈሶች አሉ። ይሄ ከካራክተር ያለፈ ስፒሪቹዋል አታክ ነው። ይሄው ለምሳሌ ብዙ ትዳር አሁን አንዳንድ ቤት ሲሄድ ማለት ነው ዳሆል ፋሚሊው ማለት ነው የፈታ ነው። ፈቷ ትዳር ያገባሉ ይፈታሉ፣ ያገባሉ ይፈታሉ። ልጅ ብቻ ነው ያለው፣ ባል የለም፣ ሚስት የለችም። እንዲህ ነው ትዳር ይፈታሉ፣ ይፈታሉ፣ ይፈታሉ። ያለ ጊዜ ያገባሉ። በጣም ብዙ ነገር ይበለሻሽባቸዋል። ይሄውን ቀጥታ ስፒሪት ነው፣ መንፈስ ነው። ይሄ መንፈስ የብዙዎችን በረከት ይይዛል። አንዳንድ ፋሚሊ ጋር ስትሄዱ ደግሞ ሙሉ መድኃኒት ነው ያለው። በሽተኛ አባት፣ እናት፣ ልጆች እያንዳንዱ በበሽታ አታክ እየተደረጉ ነው። አንዳንድ ፋሚሊ ጋር ስትገቡ
እንደዚህ አይነት ነገር ያው ካራክተር አይደለም፣ ቀጥታ ስፒሪት መንፈስ ነው። ይሄ እንደዚህ አይነት ስፒሪቶች እንዴት ነው የሚመጡት? ብዙ ሰዎች አይገባቸውም። የሆነ የተሰራ መሰዊያ ነበር፣ ኦልተር ነበር፣ ወይ ሀያታቸው ሊሆን ይችላል፣ ወይ የሆነ ሰው የተዘጋጀ መሰዊያ ነበር፣ ኦልተር ነበር። ይሄ ኦልተር ማለት ነው እስከ ዛሬ ፋሚሊውን አታክ እያደረገ ነው። የእግዚአብሔር ልጆች ሆኖ እንኳን ይህ የሚሰራባቸው አለ። በጣም የሚያሳዝነው ነገር የሚሰራባቸው ሰዎች አሉ። በጌታ በኢየሱስ ስም ከሕይወታችሁ ላይ እንዲሰበር እጸልያለሁ። የእግዚአብሔር ልጆች ሆኖ እንኳን የሚሰራባቸው ሰዎች አሉ፣ ማሸነፍ እየቻሉ ማለት ነው። ግን መብታቸውን፣ አውቶሪቲያቸውን፣ ስልጣናቸውን አያውቁት። ስለዚህ በዚህ ምክንያት ማለት ነው በረከታቸው የተያዘባቸዋል። ፋይናንስ ዜሮ። ልክ ገንዘብ ሊይዙ ሲል ሁሉም ቤታቸው ላይ ማለት ነው ፌል የሚያደርግባቸው ማለት ነው። የፌለሪቲ አይነት ስፒሪት ነው። ስለዚህ በስፒሪት ማሳይቻቸዋለሁ፣ በካራክተር ማሳይቻቸዋለሁ። ይህ አሁን በረከቶቻችሁን የሚይዝ ይህን መስመር የምትፈልጉ ከሆነ እግዚአብሔር መሰዊያው እንዲያሳያችሁ ፕሬ አድርጉ። አንዳንድ ሰዎች አሁን በህልማቸው ያሉ፣ ለምንድን ነው የድሮ የሀያቴ ቤት የሚሄደው? ለምንድን ነው አጎቴ ጋር የሚሄደው? በህልሜ ለምንድን ነው በተደጋጋሚ የሆነ ኦልተር አለ፣ እሱን መሰዊያ እንድትሰብሪ ጌታ እየፈለገ ነው። እሱኛውን መስዋዕት እንድትሰብሩ ጌታ እየፈለገ ስለሆነ ነው። ያንን ብሬክ ካደረጋችሁት፣ ያንን ከሰበራችሁት ህይወታችሁ ላይ ለሁሉም ደሆል እንደ ፋሚሊ እንደ ዘር ነው መለቀቅ የሚሆንላችሁ። ማሶ ታካ ፓራዲ በኢየሱስ ስም እንዲሰበር አዛለሁ። ሃማሲያ ቴሌቬኤንን ሃማሲያ ይኮድ ቫናሱታ የሆነ ኃይል ተሰምቶኝ ነው። ኢየሱስ ጌታ ነው። ለሆነ ሰው የሆነ ነገር እየተሰበረለት ነው። ማሳታካያ ማሲያታ ቬናሱ አንታኪያ ነው። የሆነ ሰው በኢየሱስ ስም ተሰበረለት። ተመሳሳይ አይነት ፓተርን፣ ተመሳሳይ አይነት አሰራር፣ እኔና ፋሚሊ ተመሳሳይ ነገር ውስጥ ነው ያለ ነው። እንደዚህ የምትሉ ሰዎች ማለት ነው ከስር ስልክ አስቀምጥላችኋለሁ። ስለዚህ ፕሬ አድርግላችኋለሁ፣ ፐርሰናሊ ጸልይላችኋለሁ። ተመሳሳይ አይነት ፓተርን ውስጥ ነው ያለ ነው። እኔና ቤተሰቤ መፈታት አልቻለም። ከስር ዲስክሪፕሽን ላይ ኦር ከስር አስቀምጥላችኋለሁ። በዛ ስልክ እየደወላችሁ ጸልይላችኋለሁ። ሁለተኛው ደግሞ ማለት ነው ኦውነርሺፕ ላይ ጎበዝ አይደላችሁ። ይህንንም በደንብ አስረዳችኋለሁ፣ አሳያችኋለሁ። በደንብ ስሙ። አንዳንዶቻችሁ በረከቶቻችሁ የተቀመጡት የአባታችሁ ቃል ላይ ነው። የስፒሪቹዋል ፋዘራችሁ እንዲሁም የስጋችሁ አባታችሁ ላይ፣ ፋሚሊዎቻችሁ ላይ ነው በረከቱ ያለው፣ ብለሲንጉ ያለው። ስለዚህ አንዳንዶቻችሁ ዊዝደም የላችሁ። መጽሐፍ ሲናገር እድሜ እንዲረዝም እናትና አባትን አክብር ይላል። አሁን ብዙዎቻችሁ የምታስቡት እድሜ እንዲረዝም ማለት እድሜያችሁ ብቻ እንዲሄድ ነው የምታስቡት። 90 100 150 እንደሚሆን ብቻ ነው የምታስቡት። ኔቨር። እድሜ እንዲረዝም ማለት በነገር ሁሉ የምትሰራው ፋይናንሻሊ ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ እንዲረዝም ማለት ነው። ጊዜው እንዲረዝም፣ እድሜ እንዲረዝም። ፌል ልታረግ ከነበረ ያ ወርድ ያ ቃል ካለ ይረዝማል፣ እድሜው ይረዝማል። ፌል አታረግ። ስለዚህ ብዙዎቻችሁ ላክ የምታደርጉት ነገር ኦነርሺፕ ነው። ምን ያህል ጊዜ ብለስ ተደርጋችኋል። ባይዘው እግዚአብሔር ራሱ የሚያምነው ታውቃላችሁ፣ በፋዘርሁድ ጌታ በጣም ነው የሚያምነው። በአባትነት ብለሲንግ ያምናል። ለዚህ ነው ከዘፍጥረት ጀምራችሁ አብርሃም ይስሐቅን ሲባርከው ምን ያህል ብለሲንግ እንዳለ ተመልከቱ። ይስሐቅ ያዕቆብን ሲባርከው ብለስ ባለማድረጉ ምክንያት እኮ ነው ኤሳው የቀረው እኮ ምድረ በዳ ላይ። ያቺ ብለሲንግ ነው። አይታችኋል። እግዚአብሔር አይኑን ያዕቆብ ላይ እንዲያደርግ ያደረገው። ያዕቆብ እያጠፋ እንኳን ቢሆን ማለት ነው። ያዕቆብን ወዶ ኤሳውን ጠላው።
ዋይ ለምን? ኤሳው ጋር ነቲንግ ምንም አይነት ብለሲንግ የለም። ያዕቆብ ጋር ግን የፋዘር ብለሲንግ አለ። ያዕቆብም ተመሳሳይ 12ቱን ልጆች ሰብስቦ ብለስ ነው ያደረጋቸው። በባረካቸው መንገድ ነው የተባረኩት። ይሁዳን ነገስታት ላይ፣ ዛብሎንን መርከቦች ላይ እያንዳንዱ በባረካቸው መንገድ ነው ብለሲንጉ የመጣላቸው። ኦነርሺፕ ያውቃሉ። ፋዘራችሁ እንዲባረካችሁ፣ እናታችሁ እንድትባረካችሁ ምን አይነት መንገዶችን ፈጥራችኋል? ከነሱ ሪሊዝ የሚደረገው ፓወር፣ የሚለቀቀው ቃል ሕያው ጌታ ምስክር ነው ምላችሁ፣ በእውነት ነው ምላችሁ። መንፈስ ዓለም ላይ የእናንተ የሆነውን ነገር ያስለቅቃል። አይሲ እኔ በደንብ ስላየሁት ምክንያት እየፈለጋችሁ ማለት ነው ቃል እንዲያወጡ በእናንተ ህይወት ላይ ምን ያህል ታደርጋላችሁ? እንዲሁም ደግሞ ስፒሪቹዋል ፋዘራችሁ ጋር ዴስቲኒያችሁ አንሎክ የሚደረገው ስፒሪቹዋል ሊደራችሁ፣ መንፈሳዊ ፋዘራችሁ እሱ ቃል ሪሊስ ካደረገ ዴስቲኒያችሁ አንሎክ ይደረጋል። ተመልከቱ፣ ትላልቅ ቦታ ናቸው የምትሏቸው የእግዚአብሔር ሰዎች ሄዳችሁ ፐርሰናል ላይፋቸውን ብታዩ የሆነ ኦነር የሚያደርጉት ስፒሪቹዋል ፋዘር አለ። እሱ የተናገረው ወርድ ነው ህይወታቸው ላይ ሀፕን እያደረገ ያለው። ብዙ ሰው ይህንን አክሴፕት ለማድረግ እንደሚከብዱ አውቃለሁ፣ ግን 100% ቢብሊካል። ጳውሎስ ጢሞቴዎስን ልጄ ሆይ አለው። ጳውሎስ ጢሞቴዎስን ልጄ ሆይ ካለ ጢሞቴዎስ ቢጽፍ ደግሞ አባቴ እያለ ነበር የሚጠራው። ይህ ካልኩሌሽን ለምን ሰው እንደሚከብዱ አላውቅም። ጢሞቴዎስ ስላልጻፈ ነው እንጂ ጢሞቴዎስ ጽፎ ቢሆን አባቴ እያለ ነበር የሚጽፈው። ስለዚህ ፋዘርሁድ አለ። ብዙዎቻችሁ ይሄ ነገር የላችሁ። ሪሊዝ ይደረገባችሁ ቃል ብለሲንጋችሁ በኃይል ነው የሚፈጥነው። የተያዘባችሁ ረጅም ጊዜ የቆየው ነገር በፍጥነት ነው የሚለቀቅላችሁ። ሶስተኛው ነገር ደግሞ የመስዋዕት ላይፍ የላችሁ። ብዙዎቻችሁ ማለት ነው የምትችሉትን ነው እንጂ የምታደርጉት የመስዋዕት ላይፍ በመስጠት ሊሆን ይችላል፣ በሰዓት ሊሆን ይችላል፣ ጊዜያችሁን በመስጠት ሰርቭ በማድረግ ታውቃላችሁ እግዚአብሔር መስዋዕት እንደሚፈልግ። ለምንድን ነው ኢየሱስን የሰጠው? የሚያመውን ነገር ነው ያደረገው። ያመመውን ነገር ራሱን ነው የሰጠን። አይታችኋል? አንድያ ልጁን ነው የሰጠን። ጋድ መስዋዕትነት ይወዳል። በዚህ መስዋዕትነት ነው ብዙ ፍሬ የምታዩት። እኔ እግዚአብሔር በህይወቴ ካስተማሪ ነገር አንደኛው ነገር ይሄ ነው። ሁሌ የሆነ መስዋዕት ከተደረገ በኋላ ካደረኩኝ በኋላ በመስጠት ሊሆን ይችላል፣ በጊዜ ሊሆን ይችላል። ሁል ጊዜ የሆነ ፍሬ አለ። ሁል ጊዜ የሆነ ብለሲንግ ይለቀቃል። ይሄ ላይፍ የላችሁ። ገና አንዳንዶቻችሁ ስትሰሙት ነው የሚከብዳችሁ። አረ ይሄማ ይከብዳል። ለዚህ ነው ብሬክ የማታደርገው። እስቲ ትላልቅ ፕሌስ ላይ የተቀመጡ የእግዚአብሔር ሰዎችን ላይፋቸውን ሂድና ቼክ አድርግ እስቲ። በእውነት ነው የምላችሁ፣ ላይፋቸውን ሂድና ቼክ አድርጉ ምን ያህል የመስዋዕት ላይፍ እንደነበራቸው። ሰዎች የሚያስቡት መውጣታቸውን ነው። ኔቨር። አንዳንዶች ሳይበሉ ለወራት ቆይተዋል። ያላቸውን ሁሉ እየሰጡ፣ ያላቸውን ቤት እየሰጡ፣ ያላቸውን ሁሉ ዜሮ እያደረጉ። እኔ ብዙ የማውቃቸው የእግዚአብሔር ሰዎች አሉ። እንደዚህ ባይሆኑ እንደዚህ ባይባረኩ ይገርመኝ ነበረ። ስለዚህ ብዙዎቻችሁ ይህ የመስዋዕት ላይፍ እያመማችሁ የምታደርጉት ነገር የለም። ቻሌንጅ ላድርጋችሁ፣ በእውነት በጌታ ፊት ነው የምነግራችሁ። ዩልሲ አንዳንዶቻችሁ ይህንን ስላያችሁት ማለት ነው። አንዳንዶቻችሁ የሚያማችሁን ነገር አድርጉ። የሚያማችሁን ፔን ያለውን ነገር አድርጉ። ስጡ፣ ለእግዚአብሔር ቤት ስጡ። የሚያማችሁ ነገር የምትችሉት የሚያማችሁ ነገር ዘን ይህ ብለሲንግ ካልመጣ እኔ ውሸቴን እየተናገርኩኝ ነው።
የሚያማችሁን በተለይ እግዚአብሔር በውስጣችሁ ላይ መንፈሳችሁ ላይ የሚያስቀምጠውን ይህንን አድርጉ። ከዛ you will see blessing-ን ማለት ነው። አንዳንድ ነገሮች በጸሎት አይለቁ፣ በመስዋዕት ነው የሚለቁት። መስዋዕት ስታረጉ ነው የሚለቁት አንዳንድ ነገሮች። ስለዚህ ይህንን ሴክሪፋይ አድርጉ። ይህንን መስዋዕት ማድረግ እፈልጋለሁ የምትሉ ከስር አስቀምጥላችኋለሁ። ሚኒስትሪያችንን ቸርቻችን ላይ ሲድ አድርጉ፣ የሚያማችሁን አድርጉ። ብለሲንጉን ታዩታላችሁ፣ የእግዚአብሔርን በረከት ታዩታላችሁ። በእውነት ነው የምላችሁ። ስለዚህ አሁን እያወራሁኝ ራሱ የሆነ ስፒሪት የሚሰማችሁ ሰዎች አላችሁ። አሁን እየተናገርኩኝ ራሱ መንፈስ በውስጣችሁ ላይ የሚያስቀምጥ ሰዎች አላችሁ። ይህንን መስዋዕት አድርጉ፣ ሪዛልቱን ታዩታላችሁ። በረከቶቻችሁ በኃይል ነው የሚለቀቀው። እነዚህ የነገርኳችሁን 3 ሚስጥሮች በእነዚህ ወክ አድርጋችሁ በእውነት በጌታ ፊት ነው የምነግራችሁ፣ በረከታችሁ በአጭር ጊዜ ውስጥ ይለቀቀላችኋል። ጌታ ኢየሱስ አብዝቶ ይባርካችሁ። ከተባረካችሁ ኮሜንት ላይ ተባረኩልኝ።